ዛሬ እንግዳይ ይቀርባል። እንግዳይ የቀድሞ የሰማያዊ ፓርቲ ሊቀመንበርና የአሁኑ የኢዜማ ፓርቲ ሊቀመንበር አቶ ያሺዋስ አሰፋ ናቸው። እንግዲህ ጥያቄን ተቀብሎ ፈቃደኛ ስለሆኑ በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ እድሉን ስላገኘው። ታንክ ዩ። ኢዜማ ከተመሰረተ 9 ወራት አልፏል። ከተመሰረታችሁበት ጊዜ ጀምሮ ለዘንድሮ ምርጫ እያደረጋችሁ ያላችሁት ዝግጅት ምን ይመስላል ከመለው እንጀምር። በጣም አመሰግናለሁ። እንግዲህ ከኢዜማ ከምስረታው ጀምሮ ለምርጫ የተዘጋጀ ፓርቲ ነው። ምርጫን ታሳቢ በማድረግ ነው በሰላማዊ ትግል በምርጫ የኢትዮጵያ ሕዝብ በፈለገውን እንዲመርጥ በማድረግ በየትኛውም ክልል በየትኛውም ማህበረሰብ ውስጥ ያለ ማለት ነው። ይሄን ለማድረግ ስለሆነ የተቋቋመው ሲመሰረት ይሄ ማህበረሰብን ወይም ምንድነው ኮንስቲትዩንሲ የሚባለውን መሰረት አድርጎ እሱ ደግሞ በኢትዮጵያ ሕገ መንግስት 547 የምርጫ ወረዳ ነው የሚሸፍነው። 547 የምርጫ ወረዳን ማዕከል ያደረገ አደረጃጀት ነው የተደራጀ ነው። እንግዲህ እስከ ምስረታ ድረስ ማደራጀት የቻልነው 312 የምርጫ ወረዳ ነው ከ547ቱ ማለት ነው። አሁን ወደ 100 ተጨምሯል። 412 የምርጫ ወረዳ ደርሷል አሁን ባለበት። እንግዲህ እስከ ምርጫው ድረስ ደግሞ ሁሉንም እንሸፍናለን የሚል ነው። ስለዚህ ዜግነትን መሰረት ያደረገ ማህበራዊ ፍትህን የሚያሰፍን ሁሉንም ኢትዮጵያዊ ዜጋ እኩል የሚያይ እና በአደረጃጀት ደረጃ ቅድም እንዳልኩ ከኮንስቲትዩንሲ የተነሳ ከታች ወደ ላይ አመራሩንም የፓርቲውንም በአገር ደረጃ ያለ አመራር ከታች ወደ ላይ የሚመረጥበት አደረጃጀት አድርገን ነው የተነሳ ነው። ስለዚህ ስንመሰረትም ለምርጫ ነው አደረጃጀቱ። አሁን እየሰራ ነው ያለ ነው። ለምሳሌ ስንመሰረት 7 ፓርቲዎች ናቸው ራሳቸውን አፍርሰው የመሰረቱት። በጣም በርካታ የሰው ኃይል ነው ያለው። በሁሉም ክልል አለ። በኢትዮጵያ ክልልና የከተማ አስተዳደር ኢዜማ የሌለበት የለም። ስለዚህ በሰው ኃይል የነዚህ ፓርቲዎች አንድ ላይ መምጣት ትልቅ አድርጎታል። በኋላ ደግሞ 3 ፓርቲዎች ራሳቸውን አክስመው ተቀላቅለዋል። አባሎቻቸው ተቀላቅለዋል ማለት ይቀላል መሰለኝ። ከዛ በተረፈ እንግዲህ የሰው ኃይል፣ የፋይናንስ፣ የአደረጃጀት ጥንካሬ ይሰጣል እንደዚህ ማድረጉ። ከዛ ቀጥለን እንግዲህ ለምርጫ ነው ተዘጋጀን ካል አማራጭ ሀሳብ ማዘጋጀት ነበረብን። በትምህርት፣ በጤና፣ በአካባቢ ጥበቃ እንደዚህ ያል የፖሊሲ ሰነዶች አሁን ወደ 44 የሚደርሱ የፖሊሲ ሰነዶች በምሁራን ፓርቲ በሆኑም ባልሆኑም የፓርቲ አባል በሆኑም ባልሆኑም ሰዎች ተዘጋጅቷል። ስለዚህ በዚህ መልኩ ለምርጫ እየተዘጋጀን ያለ ነው ከዴይ ዋን ጀምሮ ማለት ነው። መልካም እንግዲህ ከተመሰረታችሁበት ጊዜ ጀምሮ የተለያዩ ከተሞች ላይ ቅርንጫፍ ጽሕፈት ቤቶችን እየከፈታችሁ ነው። ከዚህ ጋር ተያይዞ ያልደረሳችሁበት ቦታ አለ። 312 ነው ያሉኝ። አሁን 412 ነው። አሁን 412። የመጀመሪያ አካባቢ ተቃውሞች ኢዜማ ሲገጥሙ ነበርና እንዴት ነው ሁሉም ከተሞች ላይ ኢዜማ አለ ለማለት ይቻላል? የተለያየ ሀሳብ መኖር እኮ ትክክል ነው፣ ተፈጥሯዊም ነው። አሜሪካም አውሮፓም ብትሄድ አንዱ የሚደግፈውን ሁሉ ይደግፈዋል ማለት አይደለም፣ ያኛው ይቃወመዋል። የሀሳብ ብዝሃነት የሀሳብ ልዕልና ማለትም እሱ ነው። ስለዚህ እኛም ስንሰራ ቻሌንጅ የለም ችግር የለም እያልን አይደለም። ችግርም ቢኖር እሱን ተጋፍጠን ሁሉ ሰው በሰውነቱ በዜግነቱ የሚከበርባት አገር ህዝቡ ደግሞ ዝም ብሎ በካድሬ የሚነዳበት ሳይሆን በካድሬ የሚገዛበት ሳይሆን በመረጡ የሚተዳደርበት ስርዓት እንፈጥራለን ነው። ስለዚህ አንዳንድ ከተማዎች ላይ ችግር ገጠመ ምናምን ይባላል። በትግራይም በኦሮሚያም በአማራም እንደዚህ። ግን ለኛ የትግሉ አካል ነው። እንደውም አሁን የተሻለ ነው። በፊት እኛም ጓደኞቻችንም ብዙዎች ላይ ሌሎች ፓርቲዎች ውስጥ የነበሩም ይህንን አላችሁ ከዚህ ሚዲያ ጋር አወራችሁ እየተባለ ነበር እስር ቤት የምንገባ የነበረው እና የአሁኑ ችግር ብዙ ክብደት ሰጥተህ የምታወራው አይደለም። እዚህ ችግሮች አሉ። ግን ለምርጫ ቦርድም ለመንግስትም ለሚመለከተው አካልም እየነገርን
ከሁሉ በላይ የሀገሩም የሁሉም ባለቤት ለሆነው ለኢትዮጵያ ሕዝብ እያሳወቅን እንቀጥላለን። ስለዚህ የሚያስቆሙን አይደሉም ችግሮቹ። ከዚህ በፊት ተፎካካሪ የፖለቲካ ድርጅቶች ከመንግስት ጋር ነበር ጠባቸውም የምታሰሩትም ሀሳባቸውን በነፃነት መግለጽም የሚቸግራቸውና አሁን ደግሞ የምትሄዱበት አካባቢ ላይ ህዝቡ ነው እናንተን የምቃወመው። አንዳንድ ኦሮሚያ ክልል ላይ አዳማ፣ ባህር ዳር። ስለዚህ ወጣቱ የአንድ ማህበረሰብ ማጆሪቲ እየተቃወመ ኢዜማ እንዴት ሊዘልቅ ይችላል? መጀመሪያ ህዝቡ ተቃውሞ ያውቅ። ህዝቡ ባይዞ በየትም አቅጣጫ ብትሄድ ጨዋ ነው። የሚነግርበትም ለዛ አለው። ለዛ አማርኛው ኦሎቨር ይታወቃል አይደለም፣ ግን ጥሩ በጥሩ ቃና ነው የሚገልጽልህ። የኢትዮጵያ ህዝብ በመረጠው ለመተዳደር ብቁ ነው ስንል እሱን ማለታችን ነው። ለምሳሌ የኢትዮጵያ ህዝብ የማይፈልገውን በድምፁ ይቀጣል እንጂ አትምጣብኝ አይልም። ይህ በየትም አቅጣጫ ብትሄድ እንዲያውም ነገር ግን ስደረጉ አስተናግዶ ወደ እነሱ ልንመጣ ስሉ ግን ሰዎች አሉ በየቦታው አገር የሚያሰደው። ጅማ አንድ ነገር ቢደረግ አንድ 5 ጎረምሶች ቢያደርጉ የጅማ ህዝብ መሰደብ የለበትም። ጎንደር 5 ጎረምሳ ቢረብሽ የጎንደር ህዝብ መሰደብ የለበትም በፍጹም። ይሄ ዲሞክራሲ ወይም ከፈት ማድረግ ለቀቅ ማድረግ የሚያመጣው ጣጣ መሆኑን ነው እየተረዳን ያለ ነው እንጂ ህዝብ እንደውም አማራጭ ይፈልጋል። በነገራችን ላይ ምንም ነገር ያለ አማራጭ ህይወት አይጥምም። ስለዚህ አማራጮቹ መደርደር አለባቸው። ኢዜማም፣ ብልጽግናም፣ ኦነግም፣ አብንም ማንም ያለው ፓርቲ በሙሉ ይደርደር ጠረጴዛው ላይ። ህዝቡ በነፃነት ይምረጥ የፈለገውን። ስመረጥ እንዲህ ያደርግልሃለሁ እያለ ይወዳደር ሁሉ። በተረፈ ግን አትምጡ የሚሉ ህዝቡን በፍጹም ከህዝብ ጋር በፍጹም እንዳታቀላቅለው። ተሳሳታላችሁ እናንተ። ህዝባችንም እንደዛ ቢሆን እኮ የለንም ነበር እስካሁን ድረስ እንደ ሀገር ማለት ነው። ህዝቡ ቀና ስለሆነ ህዝቡ ምድር የሃይማኖት ሀገር የባህል ሀገር ስለሆነ ነው ያለነው እስካሁን ድረስ። ስለዚህ እነዛ የተሸነፉ ናቸው ቀድሞ። ምክንያቱም ተወዳድሮ እንደማያሸንፍ ስለሚያውቅ ከወዲሁ የኔ ግዛት ነው ይልሃል። ልክ ህወሓት እንዳረገው ማንተስ እንዳረገው የኔ ብቻ ሰፈር ነው ይላል። እንደዚህ አይነት ምርጫ ህዝቡ ለምን አይቃወምም? እንደዚህ አይነት ነገሮች ሲደረጉ ማጆሪቲው ህዝብ ትንሽ ግለሰቦች ናቸው ካል እንደዚህ አይነት ነገሮች ሲደረጉ ደግሞ ማጆሪቲው ህዝብ ለምን አይከላከልም ያንን ነገር? እናንተ አሁን ስብሰባ ጠርታችሁ ስብሰባውን ከህዝብ ጋር የምትገናኙበትን መድረክ ተከልክላችሁ ስትመለሱ እዛ ያለው ማህበረሰብ ለምን እናንተን ደግፎ ስብሰባ ማድረግ አለባችሁ አይላችሁም ነበር? አርገናል እኮ ረበሹ እነዚያ ዱርዬዎች ነው እንጂ ምንም የተቋረጠ ስብሰባ የለም። ሁሉም ጋር ተደርጓል። የትም ቦታ አሁን ቢሮ የሌለን የት ቦታ ነው ብትለኝ በጣም ትንሽ ቦታ ነው የምጠራለህ። ቢሮው ህዝቡ መሀል ነው ያለው። ህዝቡ ነው የሚጠብቀው። ህዝቡ ነው ተደራጅቶ የሚሰራበት ያለው ማለት ነው። ግን እነዚህ ረበሹ ማለት ነው የምልህ። አሁን ቢሮ ሄዶ 2-3 ዱርዬ ቢያደርግ ስብሰባ ላይ ሄዶ ዝም ብሎ በሀሳብ የተሸነፈ ሰው ቢያደርግ ህዝቡን መወከል የለበትም በፍጹም። ጥንቃቄ ማድረግ ያስፈልጋል። ህዝቡንና ፎርማልም የሆኑ ኢንፎርማል ግሩፖችን መቀላቀል ተገቢ አይደለም። እንዲያውም ልንገርህ አሁን የኢትዮጵያ ህዝብ እስከዛ ድረስ የፈለገውን መርጦ ያውቅ። በኦሮሚያ ክልል የሚያስተዳድረው በትግራይ፣ በአማራ፣ በጋምቤላ በሁሉም በትክክል ተመርጦ የመጣ አይደለም። ራሱን አስተያየት ያደረገ ነው አይደለም። ህዝቡ ሲመርጠው ሲወክለው ነው ህዝብን ወክሎ መናገር የሚችለው። ትግላችንም የነበረው በ97 ምርጫ ማነው በ87 ምርጫ በ2007 ምርጫ ሙሉውን አሸንፍ ያለው ምርጫ ትክክል እንዳልሆነ። እሺ 7 ያህል ፓርቲዎች መጀመሪያ ላይ ራሳቸውን አክስመው ኢዜማን መሰረቱት። ከዛ በኋላ ስንት ደረሱ ቁጥራቸው? የተቀላቀለ ፓርቲ አለ። በኋላ ደግሞ 3 መጡ። እሺ ኢዜማ እንግዲህ ሀገራዊ ፓርቲ ነው። ሁሉም የሀገራችን ክፍል ላይ ቅርንጫፍ ጽሕፈት ቤት ይኖረዋል። እጩም ለማቅረብ እየሰራ ነው። ነገር ግን የተለያዩ የብሔር ፖለቲካን የሚያራምዱ በብሔር ስም የተደራጁ የፖለቲካ ፓርቲዎች አሉ፣ ተቀባይነት ያላቸው በየክልላቸው። ከነሱ ጋር የምታደርጉት ለምሳሌ ያህል
በኦሮሞ ስም ተደራጅቶ ወደ ኢዜማ የተቀላቀለ ፖለቲካ ድርጅት አለ? በብሔር መደራጀት ህገ መንግስት ወይም የምርጫ ቦርድ አዋጅ የፈቀደው ነው። ስለዚህ ያንን ማክበር ግዴታ ነው። ወደ ኢዜማ የሚቀላቀሉ የፖለቲካ ድርጅቶች የመጀመሪያው ነገር የማይጠየቁት ነገር ቢኖር ብሔረሰብ ነው። ምንድነው ሃይማኖታችሁ? ምንድነው ብሔረሰባችሁ? ምንድነው ከየት አካባቢ ናችሁ ተብሎ አይጠየቅም። ሰው ነው፣ ኢትዮጵያዊ ነው፣ ነፃነት ይፈልጋል፣ በመረጠው መተዳደር ይፈልጋል። ፔሬድ አለቀ። ከዛ ማህበራዊ ፍትህ ሶሻል ጀስቲስ የምንለውን የፖለቲካ ፍልስፍና ይቀበላል። ከወረዳ ከህዝቡ ጀምሮ የሚመጣ አደረጃጀትን ይቀበላል። አለቀ። ስለዚህ ቅድም እንዳልከው አንተ በሁሉም የሀገሪቱ ክፍል አለን። በሁሉም የሀገሪቱ ክፍል አለን ማለት የዛ አካባቢ ሰው ነው። ለምሳሌ ነቀምት ያለው መዋቅራችንም ሆነ ቢሮአችን በነቀምት ልጆች ነው የተመሰረተውም ያደገውም የሚመጣው። መቀሌ ያለውም በመቀሌ አካባቢ ልጆች ነው። ጥያቄ ግን የተለያዩ በብሔር ስም የተደራጁ የስልጤ ፖለቲካ ድርጅት አለ፣ ጉራጌ በጉራጌ ስም የተደራጁ እንዲሁም ደግሞ በኦሮሞ ስም የኦሮሞ ፖለቲካ ፓርቲዎች አሉ። ጥያቄ በፌደራል የሚያምኑ የፖለቲካ ፓርቲዎች ኢዜማን ለምን አልተቀላቀሉም ነው የኔ ጥያቄ። አንድነት፣ ሰማያዊ፣ በፊትም ግንቦት ሰባት፣ ዜግነት ይቀድማል የሚሉ ፖለቲካ ድርጅቶች ናቸው ወደ ኢዜማ የመጡት። እነዛ ድርጅቶች ለምንድን ነው መምጣት ያልቻሉት? አይ እነዛ ድርጅቶች እኮ የራሳቸው ዓላማ አላቸው። ገብቷል። እኛ በነገራችን ላይ ድርጅት አናስገባም እኮ እኛ። ድርጅትም ቢሆን ከስሞ አባሉ እያንዳንዱ አባል ነው የሚገባ እንጂ እንዳለ ድርጅቱ አይገባም። ወደ አንተ ጥያቄ ስመጣ የኦሮሞ ድርጅት አልገባም ማለት ኦሮሞ አልገባም ማለት አይደለም። የሲዳማ ድርጅት አልገባም ማለት ሲዳማ ልጅ አልገባም ማለት አይደለም። የትግራይ ድርጅት እኛ ዜጋን ነው የምናስገባው። እነዚህ የገቡ ድርጅቶችም በራሳቸው ፕሮሰስ አሉ። እንደዛም አይነት ድርጅቶች ግን እዛ ውስጥ መግባት አልፈልግም። የነሱ የከምባታም ይሁኑ የትግራይም ይሁኑ የኦሮሚያም ይሁኑ የትኛውም ፓርቲ ይሁኑ ያ የነሱ ጉዳይ ነው። እኛ ከኛ ጋር ኮሚኒኬሽን የሚጀምሩት ልክ አክስመው በየወረዳው መግባት ሲጀምሩ ነው። ከዛ በኋላ ያለው የስራ አስፈጻሚ፣ የምክር ቤት፣ የጉባኤ ውሳኔያቸው ከምርጫ ቦርድ ጋር ያላቸው ንግግር በአጠቃላይ እነሱና እነሱ ብቻ የሚጨርሱት ነው። ልክ ኢንዲቪጁዋል ሆነው ግለሰብ ሆነው በየወረዳው መግባት ሲጀምሩ ነው ከኛ ጋር ኮሚኒኬት ማድረግ የሚጀምሩት መግባባት የሚጀምሩት። እና እነዛ ድርጅቶች የራሳቸው ዓላማ ይኖራቸዋል። የኤፍአይቢ ቴሌቪዥን ተመልካቾቻችን ከኢዜማ ፓርቲ ሊቀመንበር ከአቶ የሺዋስ አሰፋ ጋር እያደረግን ያለነው ቆይታ እንደቀጠለ ነው። አሁንም አብራችሁን ነው። መቀሌ ላይ ያለው የኢዜማ ስራ አስፈጻሚ አባላት የትግራይ ልጆች ነው። ለምንድን ነው እናንተ ችግር የምገጥማችሁ? ባህር ዳር ስትሄዱ እዛ አካባቢ ልጆች የኢዜማ አባል ከሆኑ እንዴት ይሄ ነገር ወደ ችግር ይመጣል? ሌላ ፓርቲ እኮ አለ። ኢዜማ ብቻ ለምን ችግር የሚፈጥረው ማን ነው ነው አይደል? ጥያቄ ይሄ ጥሩ ጥያቄ ነው። እሱ ነው የመሰረተው ብቻ ሳይሆን ዋናው ትልቁን ፓርቲ የመሰረተው ከ312 ወረዳ የመጡ ከትግራይም፣ ከሞያሌም፣ ከመቀሌም፣ ከጅጅጋም፣ ከወለጋም ከየት ነው የመጡ ከሁሉም አቅጣጫ የመጡ አባላት ናቸው የመሰረቱ። እዚህ የነሱ ፓርቲ እነዛ ሰዎች መቀሌ ምንድነው ችግር የሚፈጥራቸው ቃል በምን ማየት ይችላል? አብርሃ ደስታ ነው እኮ ትግራይ ልጅ ማለት ነው። ትግራይ ልጅ ነው የሚያስረው እኮ ከወለጋ ይባል እዛው ከመቀሌ ያለ። ስለዚህ የሀሳብ የኢዲዮሎጂ ልዩነት በፓርቲዎች መካከል አለ። እሱ አንድ ነው። ያማት ነው የሚያደርገው yes ምን ይያል ያንን ያደረገው ባህር ዳር ላይ ደግሞ አብን እንደፈለገ ተሰራጨ ከአባላት ጋር ኢዜማ ደግሞ ችግር የገጠመው እያደረገ መሆኑን አብን አይል አይደለም። ምንድን ነው የሚያደርጋችሁ እናንተ? ያው ሶሊቻ
ምንም ፓርቲ ችግር የማይገጥመው የለም። ምንም ፓርቲ አሁን አገር አባሎች የታሰሩ አመራሮች የታሰሩ ባህር ዳር ማጥፈረው እያለ ሰማዋል። ስለዚህ ለሆነ ፓርቲ ብቻ ይሰራዋል። እውነተኛ ዲሞክራሲያዊ ስርዓት እስካሁን እስከሚደረግ ድረስ ምንም ፓርቲ እኛንም ጨምሮ ምንም ጋዜጠኛ አንተንም ጨምሮ ችግር ማይፈጠርበት አይደለም። ስለዚህ ለሆነ አካል ብቻ የሚሰጥ አይደለም። አሁን በልቡ ይንቀሳቀሳል ብዙ ሰው ምናምን የምትለው እንግዲህ ማለት ወይ አዲስ ሚዲያ ስለሆነ ብዙ ወረጃ ካለመያዝ ካልሆነ በስተቀር ሁሉም ቻሌንጅ አለ። ሁሉም የትም ቦታ ይሄ ደግሞ ውድድሩ እየቀጠለ ሲሄድ ደግሞ ከፍ እያለ ይሄዳል፣ እየጨመረ ይሄዳል። ውድድሩ ጠጋ እያልክ በሄድክ ቁጥር ታፍ እየሆነ ይሄዳል። ምክንያቱም በኢትዮጵያውያን ዘንድ ሽንፈት በጣም ከባድ ነገር በቀላሉ የምትቀበለው አይደለም። እሱ ባህል ደብሎፕ አላደረግም እንዳለ ማለት እና አሁን አንድ ቦታ ላይ አዳማ ላይ ለምሳሌ ዜማ ሲያሸንፍ ብሎ በቃ ደህና ሆኑ ብሎ ተመራርቀው ብቻ ይለያያሉ ማለት በጣም ከባድ ቻሌንጅ ሊኖሩ ይችላል። ግን ያንንም ካንፌስ ያንን መጋፈጥ እንችላለን። ብዙ ሰው ኃይል አለ፣ ጥሩ መዋቅር አለ፣ ጥሩ ፖሊሲዎች አሉ። የኢትዮጵያ ሕዝብ ያለውን ወጣት ኃይል ያለውን ጥሩ አየር መዋቅር ተጠቅሞ ሀብታም ሊያደርግ የሚችል የፖሊሲ አማራጭ አለ። ስለዚህ ስንመረጥ ደግሞ ምን ያህል የተዘጋጃችሁ መሄድ ለማድረግ ነው? እውነት ለመናገር አሁን በእኛ ሶስት መሰረታዊ ነገሮች አሉ። አንደኛው ምርጫ መረጋጋትንና ሰላምን ይፈልጋል። በተፈጥሮ ራሱ ሀገር ሰላም መሆን አለበት። ምን ጊዜ በተለይ በምርጫ ጊዜ ደግሞ ሀገር ሰላም መሆን አለበት። ምርጫ ግራ ቀኝ ማየትን መመዘንን የትኛው ይሻላል ይበልጣል ብሎ መመዘዝን ይጠይቃል። ስለዚህ የመጀመሪያው ሰላምና መረጋጋት ሀገር ውስጥ መኖር አለበት በሚል እየሰራ ነው ያለ። ምናልባት ከፓርቲዎች ውስጥ በእንደዚህ አይነት ነገር በምንም ስሙ የማይነሳ ፓርቲ ቢኖር ኢዜማ ነው። በየትኛውም የትንኮሳም ሆነ እንደዚህ ግርግር ስራዎች ላይ አንዳቸውም ላይ ተሳትፏል። ይሄ ደግሞ በደንብ ስለሰራንበት ነው። የስነ ምግባር ደንቡን ከማሰልጠን ጀምሮ በሁሉም ቦታ አባሉ አመራሩ መጀመሪያ ራሱ መረጋጋት አለበት። ከዛ በስሩ ያለውን አባል አመራር ደጋፊ ማረጋጋት አለበት። ከዛ ቀጥሎ ነው ወደ ሀገር ማረጋጋት የሚሄደው በሚል ስለሰራንበት ይሄ ነው። ነገር ግን አይመስለኝም ነው። ለምን ያልኩ ይመስላል። አንደኛ አብን ኦሮሚያ ክልል ውስጥም የኦነግ አባላት ናቸው ችግር የሚፈጥሩት ይባላል። መንግስት እንደዚህ አይነት መግለጫዎችን ይሰጣል። አማራ ክልል የአብን ደጋፊዎች የምታሰሩት የአባላት ቁጥራቸው ብዙ ስለሆነና ተጽዕኖዋቸውም ትልቅ ስለሆነ ይመስለኛል። ኢዜማ ግን በእንደዚህ አይነት ነገሮች ስሙ የማይነሳው የአባላት ቁጥሩ ትንሽ ስለሆነ ተጽዕኖ የመፍጠር አቅሙ ትንሽ ስለሆነ ይሆን? ይሄን ዳኝነት ለህዝብ ብንሰጠው ጥሩ ነው። ምን መሰለህ አንዱ እኮ የጨዋነታችን መገለጫ ምን መሰለህ አሁን ከሌ ትንሽ ነው ከሌ ትልቅ ነው ከሌ የማይረባ ነው ከሌ የሚረባ ነው ብለን ጀጅመንት ውስጥ አንገባም። የሚያይ ይፍረድ። የሚያይ አሁን ይኸውልህ ብዙ ሰው እግዜር ነው ይባላል በኢትዮጵያውያን አባባል። ብዙ ሰው እግዜር ነው ማለት አሁን እግዜር ሁሉ ቦታ አለ አይደል? ሁሉን ማየት ይችላል። በየትኛውም ቋንቋ ብንጠቀመው ፈጣሪ ሁሉን ማየት ይችላል። ብዙ ሰው እግዜር ነው ማለት የህዝብ አይን የሌለበት የለም ማለት ነው። ስለዚህ ህዝብ ይፍረድ። ከሌ ትንሽ ነው ከሌ ትልቅ ነው ከሌ ይጠቅማል ከሌ አይጠቅምም ይበል። ቅድም ያልከውን ይረብሻሉ፣ ይታሰራሉ፣ ይቀጣሉ የሚለውን ደግሞ የሚመለከተው ይበል። እኛ ማለት የለብን ስለማይመለከተን ማለት ነው። ይሄ ኃላፊነት የመንግስት ነው። የሚያጠፋውን የመቅጣት የማያጠፋውን ደግሞ ቀጠለ ማለት የመንግስት ኃላፊነት ነው። ስለዚህ የኛን እምነት አሁንም ነገር በእኛ እምነት ነው። አንተ ሌላ ጀጅ ልታረግ ትችላለህ። በእኛ እምነት ባለን አቅም ለሰላም ሰርተናል ነው አንደኛው። ስለጠየቀኝ ነው። ሁለተኛው ተቋማት መኖር አለባቸው። ምርጫ ቦርድ በደንብ ስርዓት ያለውና ግር ያለው የቆመ መሆን አለበት። ፍርድ ቤቶች፣ የፍትህ ተቋማት፣ ሚዲያው በደንብ መስራት አለበት። እዚህ ላይ እንደማንኛውም ፓርቲ በምንጠራበት ለውይይት በምንጠራበት እየሄድን የምርጫ ቦርድ ማሻሻያ፣
የፍርድ ቤት ማሻሻያ፣ የፖሊስ ዶክትሪን ማሻሻያ፣ የሚዲያ፣ የግብረሰናይ ድርጅቶች በሚወጣ ሀሳብ በሙሉ እንደ ማንኛውም ፓርቲ በደንብ ተዘጋጅተን ሀሳብ እንሰጣለን። ያ ማለት የተቋማት ግንባታ ላይ የእኛን ሀሳብ ለሀገር በሚጠቅም ሁኔታ እንሰጣለን ማለት ነው። ሁለተኛው ስራችን ይሄ ነው። ትልልቆቹ ነው ማለት። ሶስተኛው አማራጭ ፖለቲካ ድርጅት መኖር አለበት። ምርጫ አካል ከአማራጭ መኖር አለበት አይደል? አንድ ሆኖ ምርጫ የለም። ለምሳሌ በደርግ አንድ ፓርቲ ነው የነበረው አይደል? ምርጫ የሚባል ነገር አይሰራም። ዝሆን ብትለው አንበሳ ብትለው አማራጭ ፖሊሲና ሀሳብ ሰው ከሌለ ምርጫ የለም። ስለዚህ በደርግም ማነው በኢህአዴግም ያው የደርግ አይነት ነው። በምንድን ነው የሚባለው የአውራ ፓርቲ የሚባል ነበር። if you are አውራ ከሆንክ አውሬ ነው የሚለው ደግሞ ዶክተር መረራ አውራ ከሆንክ ኦልሬዲ ተመርጠሃል። ትልቅ ማለት ነው አውራ ማለት። ሌላው ደቃቅ ትንንሽ ይሆንና አውራ ከሆንክ ኦልሬዲ ተመርጠሃል ቃል ማለት ነው። በእንደዚህ አይነት ሁኔታ ምርጫ የለም። አማራጭ የፖለቲካ ድርጅቶች ነው መኖር ያለባቸው የሚል እምነት አለ። ያለ መሆን ነው ሰባቱ ፓርቲ ነው። አንዱ የሰራ ነው ነገር። ለምሳሌ በዚህ ሀገር ከኢህአዴግም ከማሰቡ በፊት ፓርቲዎች ወደ አንድ እንዲመጡ በዜግነት ላይ መሰረት እንዲያደርጉ የራሳችን ሀሳብ ማለት ነው። ልክ ነው ልክ አይደለም ህዝብ ይፈርዳል። ቀደም እንዳልኩ እኛ ልክ ነው የምንለው ግን በዜግነት ላይ መመሰረት እንዳለበት፣ በሀሳብ ላይ መመሰረት እንዳለበት፣ ፓርቲዎች መሰባሰብ እንዳለባቸው፣ ከማደናገር ይልቅ አማራጭ መሆን እንዳለባቸው የመጀመሪያው ፓዮነር የሆነ ፓርቲ ኢዜማ ነው። ስለዚህ አንድ አማራጭ የፖለቲካ ድርጅት ፈጥረናል ራሳችን። አንድ አማራጭ አሁን ማዕት ሊኖር ይችላል። እኛ አንድ አማራጭ ነን። ምንም ዲና የማይደረግ ነገር እዚህ ሀገር ቢኖር ኢዜማ አንድ አማራጭ ነው። ከዚህ በኋላ ኢህአዴግ ፈረሰ አገር ፈረሰ የሚባል ነገር አይኖርም። ምክንያቱም አማራጭ የፖለቲካ ድርጅት ኢዜማ አለ።